መንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። የትምህርታችን ተከታታይ ርዕስ የኤፌሶን መልእክት ትርጓሜ የሚል ነው። የአራተኛውን ቀን ትምህርት እግዚአብሔርን አጋዥ አድርገን እንጀምራለን። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች የተላከ ምዕራፍ 1 ከቁጥር 4 እስከ 6 ያለውን በጸሎት መንፈስ ሆነን እናነባዋለን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ያለህና የነበርክ ለዘላለምም የምትኖር ስምህ የተፈራ ስምህ በዳርቻዎች የሚያዝ ስምህ አንካሳን የሚያዘልል ክፉን የሚገስጽ ሞትን የሚሽር ኃያል ጌታ ያህዌ ተባልከው እግዚአብሔር እናመሰግንሃለን። አሜን። ምሕረትህን ቸርነትህን ስላበዛህልን በብዙ ይቅር ስላልከን ማንነታችን የሚያታክተው ባህሪያችን እንድትገፋንና እንድትጥለን ያላደረገ የዘላለም ፍቅር እግዚአብሔር እናመሰግንሃለን። አሜን። አቤቱ ጌታ ሆይ በረከስንበት በዚህ ዓለም አስተሳሰብ በስጋ ምኞታችን ያንተ ቅድስና ያንተ ፍቅር ያንተ ይቅርታ ዋጋ ስለሆነልን ከልብ እናመሰግንሃለን። አሜን። በጠዋትም በማታም በሌትም በቀንም ጠባቂያችን አፍቃሪያችን ደጋፊያችን እረኛችን ሆይ ተመስገን። አሜን። ስለ ምህረት ታላቅነት ይህንን የከበረውን የወንጌልን ቃል እንድንሰማ ከበደላችን ከኃጢአታችን ሁሉ በንጹህ ደምህ እጠበን። አሜን። ከፊትህ ለመሆን ድምጽህን ለመስማት እኛ አመፀኞች እንጂ ባለሟሎች አይደለንም። ከምህረትህ የተነሳ በመልካም አስበን። አሜን። ጌታ እግዚአብሔር ሆይ ስለ ምህረትህ ታላቅነት ደግሞ የምስጢርህን ደጃፍ እንድትከፍትልን ቃልህ ራሱን ማስፈጸም ከሚችልበት ኃይል ጋር ወደኛ እንዲመጣ እንጸልያለን። አሜን። ይህንን የኤፌሶንን መልእክት ያጻፈ በጳውሎስ እጅ ይህንን መልእክት የላከ ያ ብሩክ መንፈስህ ዛሬ በዘመን መጨረሻ ለምንገኝ ልጆች ሊተረጉምልን ሊያበራልን ወደኛ ይምጣ። አሜን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምህረትህ በመካከላችን ትሆንልን። አሜን። ከልባችን እስከ ጉባኤው ከጉባኤው እስከ ስፍራው ከስፍራው እስከ አየሩ ሁሉ ግዛቱ ላንተ የገበረ የተገዛ ይሁን። አሜን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። የእግዚአብሔር ቃል በዘመናት ሁሉ የሚሰራ ቃል ነው። የተለያዩ ፍልስፍናዎች በፍልስፍና ተሽረዋል። የተለያዩ ቴክኖሎጂዎች በሚሻል ተተክተዋል። የእግዚአብሔር ቃል ግን መተኪያ የሌለው የሕይወት ቃል ነው። ይሄ መልእክት የዛሬ 2000 ዓመት ሲጻፍ በነበረው ሙቀት ዛሬም ይሰራል። ምክንያቱም የእግዚአብሔር ቃል ዘመናዊ ሳይሆን የእግዚአብሔር ቃል ዘላለማዊ ነው። የኤፌሶንን ሰዎች በተናገረበት መጠን ይሄ ቃል እኛንም ይናገረናል። የእግዚአብሔር ቃል እንደ መስታወት ማንነታችንን
ቆሻሻነታችንን ያሳየናል፣ እንደ ውሃ ደግሞ ያጥበናል። የቃሉ አገልግሎት የመውቀስ አገልግሎት ብቻ አይደለም፣ በቃሉ ውስጥ የማንጻት አገልግሎትም አለ። ሰዎች የሆነውን በትክክል አይነግሩንም፣ ቢነግሩንም እኛም እንጣላቸዋለን። ሳያዳልል ማንነታችንን የሚነግረን የእግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል ከሰዎች ብቻ አይደለም፣ ከራሳችን የተሰወረውን ማንነታችንን ጭምር ያሳየናል። ስለዚህ በቃሉ ፊት ለፊት የሚኖር ሁሉ ጊዜ ራሱን የመመርመር እድል ያገኛል። በቃሉ ፊት የሚኖር ሁሉ ጊዜ ራሱን የመመርመር እድል ያገኛል። የእግዚአብሔር ቃል መነጽር አይደለም፣ የእግዚአብሔር ቃል መስታወት ነው። መስታወት ራስን የሚያሳይ ነው። መነጽር ግን ሰዎችን የምናይበት ነው፣ ወይም ሰዎችን የሚያሳየን ነው። እግዚአብሔር የሚናገረው ስለኛ ነው። እግዚአብሔር በቃሉ መዶሻ የሚወቅረው እኛን ነው። ሰማያት እንደዚህ ውበት ያገኙት በእግዚአብሔር ቃል ነው። ሕይወታችንም የሚዋበው በቃሉ ነው። እግዚአብሔር ሰማያትን ያለ መዶሻ የሰራው በቃሉ ነው። ያለ መዶሻ ሕይወታችንን የሚሰራው በቃሉ ነው። በእግዚአብሔር ቃል አጠገብ የሚኖር በወንዝ ፈሳሾች ዳር እንደተተከለች ቅጠል አመት ከአመት ልምላሜና ፍሬ አይለየው። ስለዚህ የእግዚአብሔር ቃል ያለው ሰው ስትጠጉት አንድ ነገር ታገኙበታላችሁ። የእግዚአብሔር ቃል መሃን አያደርግም። ባለ ብዙ ፍሬ ዘለላ ያደርጋል። እግዚአብሔር ይመስገን። ዘመኑ ብዙ ክፉ ነገሮች የሚሰሙበት ዘመን ነው። እኛም ራሳችንን እስክናጣው ድረስ ክፉ የሆንበት ዘመን ነው። ዛሬም ግን ባለስልጣኑ የእግዚአብሔር ቃል ነው። ያ ባይሆን ኖሮ የመኖር ድፍረትን ባላገኘን ነበር። ባለፈው ሳምንት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለውን አይተናል። በክርስቶስ ያገኘነው መንፈሳዊና ሰማያዊ በረከት ነው። የሐዲስ ኪዳን እርግጠኛ በረከት መንፈሳዊና ሰማያዊ ነው። ብዙ ሰዎች ክርስቶስን ከልብ ብታምን ወንጌሉን ከልብ ብትቀበል ባለጠጋ ትሆናለህ፣ አትታመምም ይላሉ። እግዚአብሔር ያበለጽጋል። ዛሬ እንኳን ይኖር ነው በእግዚአብሔር በረከት ነው። ያለ እግዚአብሔር በረከት አንድ ቀን ኖረን አናውቅም። ነገር ግን በክርስቶስ በማመን የተገባልን ኪዳን መንፈሳዊና ሰማያዊ ነው። በክርስቶስ እያመናችሁ ልትቸገሩ ትችላላችሁ። በክርስቶስ እያመናችሁ ጤናችሁ የተዛባ ሊሆን ይችላል። ክርስቶስ ቤዛ የሆነው ለኑሯችሁ አይደለም፣ ለሕይወታችሁ ነው። ለሕይወታችሁ ነው። እሱ የሚመግባችሁ እርሱ የሚያለብሳችሁ ስለፈጠራችሁ እንጂ ክርስቲያን ስለሆናችሁ አይደለም። በሱ የማያምኑ እንኳን ሳይቀሩ በስጋ ይመግባቸዋል። ምክንያቱም እግዚአብሔር ስለፈጠረን የሚያኖረናል። ባናምንም እንጀራ ልንበላ እንችላለን።
ካላመንን ግን መንግስተ ሰማያት አንገባ። ስለዚህ በክርስቶስ ያመንነው ለሕይወት እንጂ ለአስቤዛ ኑሮ መሟላት አይደለም ወገኖች። በሚበልጥ ክብር ተጠርተን በሚያንስ ዋጋ መቅረት የለብንም። መንፈሳዊ በረከት ባለፈው ሳምንት ያላየነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለውን ክፍል ነው። አምላክና አባት የጌታችን የኢየሱስ ክርስቶስ አምላክና አባት ይህ ክፍል የሚያመለክተን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ነው። በሰውነቱ ወይም ለለበሰው ሥጋ አብ ፈጣሪ ነው። ስለዚህ አምላክ አለ። የአብ የባህሪ ልጁ ስለሆነ ደግሞ አባት አለው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። መስቀል ላይ በዋለ ጊዜ አምላኬ አምላኬ ስለምን ተውኸኝ ብሏል። ፍጹም ሰውነቱን የሚገልጽ ነው። ለለበሰው ሥጋ ራሱ ክርስቶስም አምላክ ነው። ምክንያቱም የለበሰው የፈጠረውን ሥጋ ነው። ለለበሰው ሥጋ አብም አምላክ ነው። ስለዚህ በለበሰው ሥጋ አምላኬ አለ። ፍጹም ሰውነቱን ለመግለጽ ነው። በትንሳኤው ደግሞ መግደላዊት ማርያምን ባገኛት ጊዜ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ አባቴ አለ፣ ወደ አባታችን አላለም። ለእርሱ እግዚአብሔር አብ የባህሪ አባቱ ነው፣ ለኛ የጸጋ አባታችን ነው። እኛ የእግዚአብሔር ልጆች የሆነው በክርስቶስ ነው። ካረገ በአብ ቀኝ በክብር ከተቀመጠ በኋላም የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ። አሁንም በሰማያት ፍጹም ሰው ፍጹም አምላክ ሆኖ ነው ያለው። የለበሰውን ሥጋ መቃብር ትቶት ቢነሳ ኖሮ ወደ አምላኬና ወደ አምላካችሁ አይልም ነበር። የለበሰውን ሥጋ አውልቆት ወደ ሰማይ ቢያርግ ኖሮ ጌታችን ኢየሱስ ክርስቶስ አምላክና አባት አይባልም ነበር። ዳግመኛም የሚመጣው የተወጋ ጎኑን የተቸነከረ እጅና እግሩን ያሳየ ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በአንድ የክርስቶስ አካል ላይ መለኮትና ሰውነት ለዘላለም ተዋህደው ይኖራሉ። የመለኮትና የሰውነት ተዋህዶ በእኛና በእግዚአብሔር መካከል ላለው ህብረት ማሰሪያ ነው። ተዋህዶው ዘላለማዊ በሆነ መጠን ህብረታችንም ዘላለማዊ ይሆናል። ተዋህዶ ዘላለማዊ በሆነ መጠን ከእግዚአብሔር ጋር ያለን ህብረት ምን ይሆናል? ዘላለማዊ ይሆናል። ስለዚህ የኢየሱስ ክርስቶስ አምላክና አባት ይባረክ ሲል አምላክና አባት የሚለው ቃል ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን የሚያስረዳ ነው። ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን የማይረዱ ሰዎች አምላኩ አባቱ የሚለውን ቃል ስፍራውን ሰጥተው ሊተረጉሙት ሊረዱት አይችሉም። ስለዚህ ወደ ሰማይ ቀና ብለን ስንመለከት
ከሶስቱ አካላት አንዱ አካል የኛን ስጋ የለበሰ ዘመዳችን ነው። እግዚአብሔር ይመስገን። ኢየሱስ ክርስቶስ በመናገሩ ብቻ አይደለም፣ አሁንም በህልውናው ለኛ መጽናናታችን ነው። እግዚአብሔር በመናገሩ ብቻ አይደለም፣ እግዚአብሔር በህልውናው መጽናናት ነው። እግዚአብሔር ይመስገን። ዛሬ ከቁጥር 4 ጀምሮ ነው የምናየው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ዓለም ሳይፈጠር እግዚአብሔር ለኛ ያለው ዓላማ ዓለም ከተፈጠረ ዘመን ከተቆጠረ የጀመረ አይደለም። የጊዜ መነሻ የሌለው ዘላለማዊ ነው። የጊዜ መነሻ የሌለው ምንድነው? ዘላለማዊ ነው። ዓለም ሳይፈጠር ከዘላለም አቀደን፣ ከዘላለም አሰበን፣ ከዘላለም መረጠን፣ ከዘላለም ወሰነን። እግዚአብሔር ይመስገን። አንድ ጥቅስ ላንብብላችሁ በማቴዎስ ወንጌል በምዕራፍ 25 ቁጥር 34 ላይ በመጨረሻው ቀን በፍርድ ሰዓት በቀኙ የቆሙትን ጻድቃን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። የእግዚአብሔር ፍቅሩ የዘመን መቁጠሪያ የለውም። መንግስተ ሰማያት ግን ዓለም ከተፈጠረ ጊዜ ጀምሮ ነው። ከተፈጠረ ጊዜ ጀምሮ ነው። ስለዚህ ከመንግስተ ሰማያት ይልቅ ያለ ጊዜ ገደብ በእግዚአብሔር ፍቅር ታስበናል። እግዚአብሔር ይመስገን። ያ ሐሳብ ነው መንግስተ ሰማያትን እንድትሰናዳ ያደረገው። በመጨረሻይቱ ቀን የመጀመሪያውን ሐሳቡን ነው የሚፈጽመው። በመጨረሻው ቀን በፍርዱ ቀን ዓለም ከተፈጠረ ጊዜ ጀምሮ እግዚአብሔር በመጨረሻው ቀን የሚፈጽመው የመጀመሪያውን ሐሳቡን ነው። ወገኖቼ ዓለም ሳይፈጠር እግዚአብሔርን በሚያህል ሉዓላዊ አምላክ መታሰብ እጅግ ደስ ይላል። እግዚአብሔር ይመስገን። ሰዎች ቅድም ሳስብ ነበር ሲሉን ደስ ነው የሚለን። በሰው ልብ መታሰብ እንደ ልዩ እድል ነው። አንዳንድ ጊዜ ስንጠራጠር ግን በደህና ነው ያሰብከኝ እንላለን፣ በደህና ነው ያሰብሽኝ እንላለን። ወገኖቼ ቅድም አይደለም፣ ዓለም ሳይፈጠር በእግዚአብሔር ታስበናል። አሜን። የታሰብነው በደህና ብቻ አይደለም፣ በህይወትም ነው። የታሰብነው በደህና ብቻ አይደለም፣ በህይወትም ነው የታሰብነው። የአገሪቱ መሪ ስለኛ ቢያስቡ ባይደረግልን እንኳን ይበቃናል። በሳቸው ልብ ብዙ ጉዳይ ባጨናነቀው በሳቸው ህሊና እኛ ጊዜ ማግኘታችን ለራሳችን ያለንን ዋጋ እንድንጨምር ነው የሚያደርገን። ግን የሀገር መሪዎች ይህ አቅም የላቸውም። ህዝባቸውን በጅምላ ነው የሚያውቁት፣ በገሌነቱ አያውቁትም። እግዚአብሔር ግን እያንዳንዳችንን ያውቀናል። ለእያንዳንዳችን የተለየ እቅድ፣ የተለየ ሐሳብ፣ የተለየ ፍቅር አለው። እግዚአብሔር ይመስገን። ከትካዜዎቻችን አንዱ መረሳት ነው አይደል? ተረሳው የሚል ነው። ከዘላለም በፊት በእግዚአብሔር ታስበናል። ወገኖቼ ከዘላለም የሆነ ነገር
ዘመን ያልተቆጠረለት ነገር ዘመን አይሽረው። ሰው ዘግይቶ ያፈቅራል፣ ቶሎ ደግሞ ይጠላል። በጊዜ ቁጥር የተጀመረ ነገር በጊዜ ቁጥር ያበቃል። የእግዚአብሔር ፍቅሩ፣ የእግዚአብሔር ሐሳቡ፣ የእግዚአብሔር ውሳኔው ግን ኮንትራት ሳይሆን ዘላለማዊ ነው። ዘላለማዊ ነው። ዓለም ሳይፈጠር መረጠን። ዓለም ሳይፈጠር መንግስቱን አዘጋጀልን። ገና ሳንፈጠር አዳምና ሔዋን ገና ሳይፈጠሩ ራሱን ለኛ ቤዛ አድርጎ ሰጠ። በራእይ ምዕራፍ 13 ቁጥር 8 ላይ ራእይ ምዕራፍ 13 ቁጥር 8 ላይ ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል ይላል። ለማንም ይሰግዱት? ለአውሬው፣ በመጨረሻው ዘመን ለሚነሳው ለሐሰተኛው ክርስቶስ። ከዓለም ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ። ኢየሱስ ክርስቶስ የታረደው መቼ ነው? በማዕከላዊ ዘመን ነው። በዚህ ክፍል ላይ ግን የሚናገረው ከዓለም ፍጥረት ጀምሮ። ስለዚህ ልክ እኛ ስንፈጠር ሁሉን ሰጠን፣ ራሱንም ሰጠን። ከዓለም ፍጥረት ጀምሮ እርሱ ለእኛ ቤዛችን ነበር። ኢየሱስ ክርስቶስ በመስቀል ላይ የዋለው መላ ስለጠፋ አማራጭ ስለጠፋ ለሰው ያደረገው ቸርነት አይደለም። ከዓለም ፍጥረት ጀምሮ ለእኛ ራሱን የሰዋ በግ ነበር። እግዚአብሔር ይመስገን። በእግዚአብሔር ፍቅር መውደቃችን፣ በእግዚአብሔር ዕውቀት ውድቀታችን በታየ ጊዜ በእግዚአብሔር ፍቅር ደግሞ ቤዛችን ተዘጋጀ። በሮሜ ምዕራፍ 8 ቁጥር 29 ላይ ሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። የልጁን መልክ እንድንመስል አስቀድሞ ነው የተወሰነው። እግዚአብሔር ሰውን ለመስራት ሰውን ለመፍጠር ባሰበ ጊዜ ማንን ይምሰል ሲል ልጄን ይምሰል አለ። ስለዚህ እግዚአብሔር ያሰበልን የቀድሞ መልካችን ክርስቶስን የሚመስል ነው። አስቀድሞ ወስኗል ልጁን እንድንመስል። ብዙ ሰዎች አስቀድሞ ወስኗል የሚለውን ቃል በማንሳት ለጽድቅ የተወሰኑ ሰዎች አሉ፣ ለኩነኔ የተወሰኑ ሰዎች አሉ የሚሉ ዶክትሪኖችን ያራምዳሉ የብዙ ፕሮቴስታንት አብያተ ክርስቲያናት። ይህንን እንደ አንድ የሥነ መለኮት አቋም አድርገው ይመሩበታል። መጽሐፍ ቅዱሳችንን ዳር እስከ ዳር ስናገላብጠው እግዚአብሔር ወሰነ የሚለው ለጽድቅ፣ እግዚአብሔር ወሰነ የሚለው ለሕይወት እንጂ አንድም ቦታ ለሲኦል ወሰነ አይደለም። መወሰናችን ለሕይወት ነው፣ ለሕይወት ነው፣ ልጁን ለመምሰል ነው፣ ለጽድቅ ነው፣ ለቅድስና ነው፣ ነውር የሌለን እንድንሆን ነው አስቀድሞ የወሰነው። እግዚአብሔር አስቀድሞ ኃጢአተኛ ሁን ብሎ ከወሰነብህ አንተ ጻድቅ መሆን ብትፈልግ እንኳን ይሄንን ውሳኔ በምን አቅምሽ ጻድቅ መሆን ትችላለህ? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ብሏል። አስቀድሞ ከወሰነ ለምን ያደክመናል? በክርስቶስ ዓለሙን ሁሉ ወደደ ነው የሚለው። ዓለሙን ሁሉ ወደደ። ራሳችንን በጽድቅ ጣቢያ ስናገኘው ግን ውሳኔው የጌታ ነው።
እኛ እሱን ለመከተል ወንጌልን ለመቀበል የወሰንበትን ቀን ሻማ እናበራበታለን። በእውነት ያንን ቀን መወሰን ይላል። ከኛ ውሳኔ በላይ የሱ ውሳኔ ነው ለህይወት ያበቃል። ዋጋውን ክብሩን ለሱ መስጠት አለብን። እነኚህ የቅድመ ውሳኔ ትምህርተ መለኮት አራማጆች እግዚአብሔር አስቀድሞ የሚጸድቀውንም የሚኮንነውንም ወስኗል የሚሉት አንዱ ይሄንን ጥቅስ በመጥቀስ ነው። እናንበው እስቲ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው። ልብ አድርጉ። የጠራቸውንም እነዚህን ደግሞ አጸደቃቸው። ያጸደቃቸውንም እነዚህን ደግሞ አከበራቸው። ከቅድመ ዓለም እስከ ዘለዓለም የሚናገር ክፍል ነው። ዓለም ከመፈጠሩ በፊት ጀምሮ እስከ ዘለዓለም የሚናገር ክፍል ነው። በእነኚህ ሁለት ቁጥሮች ላይ እግዚአብሔር ዓለም ሳይፈጠር አንድ ውሳኔ ወስኗል። የሚፈጥረው የሰው ልጅ ማንን እንዲመስል? ክርስቶስን እንዲመስል ወሰነ። ልብ አድርጉ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው። ጥሪው ፍጥረት ነው። ካለ መኖር ወደ መኖር አምጥቶ ፈጠረው። ጠራቸው። የጠራቸውንም እነዚህን ደግሞ አጸደቃቸው። በኃጢአት በወደቀ ጊዜ በክርስቶስ እንደገና ጽድቅን ሰጠው። ያጸደቃቸውን እነዚህን ደግሞ በመጨረሻዊቱ ቀን ያከብራቸዋል። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው። የጠራቸውንም እነዚህን ደግሞ አጸደቃቸው። ያጸደቃቸውንም እነዚህን ደግሞ አከበራቸው። ስለዚህ ክፍሉ የሚመለከተው ለሲኦል ስለተመደቡ ነፍሳት አይደለም ወይም ነፍሶች አይደለም። ክፍሉ የሚናገረው እግዚአብሔር ዓለም ከመፈጠሩ በፊት ልጁን እንድንመስል መወሰኑ፣ ያንን ውሳኔውን ደግሞ ካለ መኖር ወደ መኖር አምጥቶ በፈጠረበት ጥሪ እንደጀመረው ያንን ጥሪ ደግሞ የሚያሰናክል ውድቀት በተከሰተ ጊዜ በልጁ በኢየሱስ ክርስቶስ እንደገና ጽድቅን በመስጠት እንደተገበረው በመጨረሻይቱ ቀን ደግሞ በክብር እንደሚፈጽመው ነው። ግልጽ ነው ሐሳቡ? ገብቷችኋል? ዓለም ሳይፈጠር ወደ ኤፌሶን መልእክታችን እንመለስ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ወገኖቼ ዓለም ሳይፈጠር መታሰብ ትልቅ ዋጋ ነው። እግዚአብሔር ዓለም ሳይፈጠር ያሰበው ያደጉ ከተሞችን አይደለም፣ እናንተን ነው። እግዚአብሔር ዓለም ሳይፈጠር ያሰበው ድንቅ የሆኑ ቴክኖሎጂዎችን አይደለም። እህቶቼ እናንተን ነው፣ ወንድሞቼ እናንተን ነው። እግዚአብሔር የሚያስበው እኛን ነው። ዓለም ሳይፈጠር የሚያስበው እግዚአብሔር ሰውን ነው። እግዚአብሔር ሐሳብ ሲገዛን እኛም የምናስበው ሰውን ነው። ቀድመን የምናስበው ሰውን ነው። ዓለም ሳይፈጠር ወደደን። ወገኖቼ ፍቅር የምናምነው እንጂ የምንፈልገው አይደለም። ፍቅር በፍጥረት ፍቅር በቀራንዮ ተገልጿል። እግዚአብሔር ይመስገን። ፍቅር አሰሳ የምናደርግበት አይደለም። የሚወደንን ፍለጋ የምንባዝንበት፣ የሚወደኛ አጣው ብለን የምናለቅስበት አይደለም። ፍቅር ተፈጽሟል። ፍቅር የምናምነው ነው።
እብለት የሌለበት ፍቅር፣ ድካም የሌለበት ፍቅር፣ ሞት የሌለበት ፍቅር የተሰቀለው ጌታ ኢየሱስ ክርስቶስ ነው። ዓለም ሳይፈጠር ተመርጠናል። ይሄ ምርጫ ቀላል እንዳይመስላችሁ ወገኖቼ፣ ቀላል እንዳይመስላችሁ። ይሄ መመረጥ ቀላል እንዳይመስላችሁ። ሰሞኑን ስለ ምርጫ እንሰማ ነበር አይደለ? በሰለጠኑት ሀገሮች ላይ አው ቀላል አይደለም፣ ቀላል አይደለም። ብዙዎች ድምጻቸውን የሰጧቸው እኛ መሪ ትልቅ የልብ ኩራት ይሰማቸዋል፣ ደስታ ይሰማቸዋል አይደል እንዴ? በማግስቱ ግን መመረጥ ኃላፊነት በመሆኑ ያሳስባቸዋል። መመረጥ መወደድ ብቻ አይደለም፣ ትልቅ ኃላፊነትም ነው። በክርስቶስ ሲመርጠን ወደደን ብቻ አይደለም፣ ትልቅ ኃላፊነትም ጥሎብናል። ዓለም ሳይፈጠር ወሰነ። እግዚአብሔር ከኛ ጋር የሆነው ቃል ኪዳን ባለው ፍቅር ነው። በማይሻር ቃል ኪዳን ነው። በማይሻር የሜዶንና የፋርስ ነገስታት እንኳን ቀለበታቸውን ካስቀመጡ ሕጉ ምን አይልም? አይሻርም። ከሜዶንና ከፋርስ ሕግ በላይ የእግዚአብሔር ፍቅር አይሻርም። ወሰነን። ስለዚህ ወገኖቼ መዳናችንን በሚመለከት ሰይጣን ይነጥቀኛል የሚል ፍርሃት የለብንም። እግዚአብሔር ያጸደቃቸውን ሰይጣን መክሰስ አይችልም። እግዚአብሔር ይነጥቀኛል የሚል ስጋት የለብንም። እሱ ወስኗል። መዳናችንን በሚመለከት ወላዋዩን ልባችንን ነው መፍራት። ልባችን ነው የሚያስፈራው። መዳንን በሚመለከት ሰይጣን አያስፈራው። እግዚአብሔርም ወስኗል ከኛ ጋራ ዘላለም ለመኖር። እስከ ሞት ድረስ የሚቆየውን ጋብቻ እንኳን ለመመስረት ሰዎች በጣም ነው የሚያስቡበት። በጣም ነው ከኔ ጋር ሆኖ መንፈሳችሁን አሰባስቡ። በጣም ነው የሚያስቡበት ሰዎች። እግዚአብሔር ግን ዓለም ሳይፈጠር ከእርሱ ጋር እንድንሆን ወሰነ። እግዚአብሔር ይመስገን። አሜን። ቁም ነገራችን ታይቶ አይደለም፣ ብቃታችን ተለክቶ አይደለም፣ አስደሳችነታችን ተተምኖ አይደለም። እግዚአብሔር በክርስቶስ የራሱ እንድንሆን ወሰነ። ክርስትና በአጋጣሚ ያገኘነው አይደለም፣ ከዘላለም በፊት ለኛ የታሰበ ነው። ወደ እግዚአብሔር ያደረሷችሁ ሰዎች ሊኖሩ ይችላሉ። በእውነት ባለውለታዎቻችሁ ናቸው። እርቧችሁ ዳቦ የሰነዘረላችሁ እንኳን ባለውለታችሁ ነው። የእውቀትን ደጃፍ ያሳያችሁ፣ ትምህርት ቤት ያስጀመራችሁ እንኳን ባለውለታችሁ ነው። ሕይወት ሰጪ ከሆነው ጌታ ጋር ያገናኛችሁ ትልቅ ባለውለታችሁ ነው። ሕይወቱ ግን የዛ ሰውዬ አይደለም፣ የክርስቶስ ነው። መንግስቱ የክርስቶስ ነው። እግዚአብሔር ሰዎችን ተጠቅሞ ወደ ራሱ አምጥቷቸዋል። የጥሪው ባለቤት ግን እሱ ነው። ስለዚህ ወገኖች ጥሪው ዋጋ የሚኖረው የጠራችሁን አቤት ስትሉት ነው። ያልጠራችሁ ጋይራችሁ አቤት ብትሉ ጥቅም የለውም። አልፈለኩም ነው የሚለን፣ አልጠራሁም ነው የሚለን። የጥሪው ባለቤት የሆነው ክርስቶስ ጋር ሄደን አቤት ስንለው እሱ ቃሉን ያስታጥቀናል፣ ክብሩን ያስታጥቀናል፣ ኃይሉን ያስታጥቀናል፣ ወደሚሻው ሁሉ ይልከናል። ክርስትና በአጋጣሚ ተገኘ አይደለም። እግዚአብሔር ከዘላለም በፊት ለኛ ያሰበው ነው ወገኖች። ክርስቲያን ስለመሆናችን ገና የሚገባውን ምስጋና አልጀመርንም። በክርስቶስ ስላገኘነው መንፈሳዊ ርስት ገና ልባችን በሚገባው መጠን አልተቀጣጠለም። ስለመዳናችን ብዙ የዝማሬ ቀኖች፣ ብዙ የመታሰቢያ ቀኖች ያስፈልጉናል።
በየዕለቱ የኛ ሽታ ዋጋ አለው። የኛ ቃሉን መስማት ዋጋ አለው። የኛ ፈቃደኝነት ዋጋ አለው። የኛ በክርስቶስ ለማመን ያደረግነው ውሳኔ ዋጋ አለው። ትልቁ ዋጋ ግን ክርስቶስኛን መምረጡ ነው። የመረጥነው ሲመስለን የመረጠን ለካ እሱ ነው። የወደድነው ሲመስለን ለካ የወደደን እሱ ነው። የወሰንን ሲመስለን የወሰነው እሱ ነው ለካ። እግዚአብሔር ይመስገን። አሜን። ያ ሰው ነው ዛሬ ለዚህ ክብር የበቃው። ያ ማንነት ነው ዛሬ ክርስቶስ እግር ስር ቁጭ ብሎ ቃሉን የሚሰማው። ራሳችን እስኪጠፋን ድረስ ክርስቶስ በተለየ የክብር ስፍራ አስቀምጦናል። በዮሐንስ ወንጌል በምዕራፍ 15 ቁጥር 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። የመረጠን እሱ ነው። የወደደን እሱ ነው። የወሰነን እሱ ነው። ሁሉ ጊዜ ክብሩን መውሰድ ያለበት እሱ ነው። አንዳንድ ጊዜ ከኛ የሆነ ይመስለናል። ለራሳችን ዋጋ ለመስጠት እንቻኮላለን። ግን መራጩ እሱ ነው። እኛ ብንፈልግ እሱ ካልፈለገስ? እኛ ብንመርጥ እሱ ካልመረጠስ? ወገኖቼ በፍጥረቱ ላይ የሕይወትን ደጅ ያልዘጋ ጌታ ስሙ ብሩክ ይሁን። አሜን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በፊቱ አንዳንድ ጊዜ በሰዎች ፊት የይሉኝታ ቅድስናዎች አሉ። የጨዋነት ቅድስናዎች አሉ። እውነተኛ ቅድስና ግን እግዚአብሔር እንደሚያየን ሆኖ መመላለስ ነው። ሰዎች እንደኛ ደካማዎች ናቸው። እንደኛ የህሊና ክስ ያለባቸው ናቸው። ካፈረን ቅዱሱን ጌታ ነው ማፈር። ከፈራን ያንን ገናና ንጉስ ፍጹም የሆነውን አምላክ እሱን ነው መፍራት። ወገኖቼ የምንቀደሰው የጎረቤት ፖሊስ ስላለብን አይደለም። የምናመልከው ብዙ ተቾች ስላሉብን አይደለም። በፊቱ መልካም ስለሆነ ነው። በፊቱ ደስ የሚያሰኘው ስለሆነ ነው። በፊቱ ቅዱሳን እንድንሆን ወገኖቼ የቅድስና ኑሮ በዚህ ዓለም የሚጀመር ነው። በዚህ ዓለም ፍጹምነት ላይ መጣ ይችላል። ቅድስና ግን ይጀመራል። እንደውም የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ነው የሚለው። ስለዚህ ፍጹምነት በዚህ ምድር አለ ማለት ነው። ወገኖቼ ሽንፈት ያለው በጦር ሜዳ አይደለም፣ በልብ ላይ ነው። አልችልም ካልን ብንችልም እንወድቃለን። ክርስቲያን ግን ድል ጨብጦ የሚዋጋ ነው። ገና ለድል የሚዋጋ አይደለም፣ ድል ጨብጦ የሚዋጋ ነው። ኢየሱስ ክርስቶስ ዓለሙን አሸንፎታል። ስጋንም መሻቱንም ሰይጣንንም አሸንፎታል። ቅዱሳን ብቻ አይደለም፣ ነውር የሌለን ለእግዚአብሔር ከሚቀርቡ የብሉይ ኪዳን መስዋዕቶች አንዱ መስፈርቱ ነውር የሌለው እውር ያልሆነ አንካሳ ያልሆነ ቀንዱ ያልከረከረ ጠጉሩ ያላረረ ነውር የሌለው መስዋዕት አቅርቡልኝ አለ እግዚአብሔር። እግዚአብሔር እውር መስዋዕትን አይፈልግም። አለማስተዋል በፊቱ አይወደድም። አንካሳ መስዋዕትን እግዚአብሔር አይወድም። ሁሉ ጊዜ ጀማሪ መሆን፣ በክርስትና አለማደግ ሁሉ ጊዜ ሃሁ አንካሳ መስዋዕት ነው። እግዚአብሔር ይህን አይወድም።
ጸጉሩ ያረረ ቀንዱ የከረከረ ዘመኑ የገፋ መስዋዕት እግዚአብሔር አይወድም። ልጅነታችንን ልንሰዋለት ይገባል። ዘመናችንን ልንሰዋለት ይገባል። ገና ነኝ እኔ ልንል አይገባም። እንደውም ብዙ መልካም ዘመኖች አመልጠውናል። ከጊዜው በፊት አልገባንም። እግዚአብሔርን ማወቅ ከራስ ቤት ነው የሚጀምረው። ስለዚህ ወገኖቼ ገና ስናረጅ ገና ጡረታ ስንወጣ አይደለም፣ የዘመናችን አስኳሉን ለእግዚአብሔር ነው። የዘመናችንን እፍታውን ለእግዚአብሔር ነው። ምርጡን ነው አይደል የሚባለው? ምርጡን ለእግዚአብሔር ነው። ከገንዘባችን ምርጡን ለእግዚአብሔር ነው። ከጉልበታችን ምርጡን ለእግዚአብሔር ነው። ከእውቀታችን ምርጡን ለእግዚአብሔር ነው። ከእድሜያችን ምርጡን ለእግዚአብሔር ነው። እግዚአብሔር በቅድስና ካልገዛን ዓለም በርኩሰት ትገዛናለች። ሰው ከመገዛት ነፃ አይደለም። ስለዚህ ወገኖች ከብሮ የሚያከብረው ጌታ ሊገዛን ይሻላል። ነውር የሌለን በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ቅዱስ መሆን ብንችል ነውር የሌለን መሆን ብንችል ያለ ፍቅር ባዶ ነው። ስለጨው አስቡ። ከቅመሞች አንዱ ብቻ ነው እንዴ ቅመሞችን ሁሉ ዋጋ የሚሰጣቸው ጣዕም የሚሰጣቸው ነው? ፍቅር ጨው ነው። አንዱ የቅድስና አካል ብቻ አይደለም። ቅዱስ የሆኑትን ነገሮች ሁሉ የሚያጣፍጣቸው ፍቅር ነው። ያለ ፍቅር የሚደረግ መልካምነት መልሶ ክፉነት ነው። ያለ ፍቅር የሚደረግ መልካምነት መልሶ ምንድነው? ክፉነት ነው። ያለ ፍቅር አገልግሎት ከንቱ ነው። ያለ ፍቅር ዝማሬ ከንቱ ነው። ያለ ፍቅር ስብከት ከንቱ ነው። ያለ ፍቅር ምጽዋት ከንቱ ነው። ያለ ፍቅር ደግነት ከንቱ ነው። ወገኖቼ መንፈሳዊው ቅመም የቅድስናው ማጣፈጫ ፍቅር ነው። ፍቅር ነው። በፍቅር እንሆን ዘንድ ቅዱስም ከሆነን በምን? በፍቅር። ነውር የሌለንም ከሆነን በምን? በፍቅር። ብዙ ጨዋ ሰዎች አሉ፣ ሰው ጋር የማይደርሱ ግን ፍቅር የላቸውም። ፍቅር የሌለበት ጨዋነት ምን ይሰራል ወገኖቼ? ምን ይሰራል? ብዙ ደጎች አሉ መነስነስ የሚወዱ ግን ፍቅር የለም። ያለ ፍቅር የሚደረጉ ደግነቶች አይደሉም። በፍቅር እንሆን ዘንድ በክርስቶስ መረጠን። እግዚአብሔር ዓላማው ቅዱሳን ነውር የሌለን በፍቅር እንሆን ዘንድ ነው። ዓላማው ይሄ ነው። እኛ የተመረጥንበት መስፈርቱ ግን ክርስቶስ ነው። ክርስቶስ ነው። ወገኖች የተመረጣችሁበትን መስፈርት ይዛችሁ ካልኖራችሁ መመረጣችሁ ዋጋ የለውም። የተመረጥንበትን መስፈርት ክርስቶስን ካልያዝን ምርጫችን ከንቱ ነው የሚሆነው። ምን ይዞ ጉዞ? ያለ ክርስቶስ ወገኖቼ የሰማዩ መንገድ አይቀና። የመረጠን ማን ነው? እግዚአብሔር ነው። የምርጫውን ክብር መውሰድ ያለበት ማን ነው? እግዚአብሔር ነው። እግዚአብሔር ነው። ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። እንዴት ደስ ይላል! እንዴት ደስ ይላል ወገኖቼ! ይሄ ሁሉ ለኛ ነው እንዴ? ታስበው ዘንድ ሰው ምንድነው ወገኖቼ? ቅጣት ቢያቀልልን እንኳን ይበቃን ነበር።
እርሱ ግን በክብር ላይ ክብር ጨመረልን። በሕግ የማይገባንን በሥራ የማይገባንን በቸርነቱ አደረገልን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በበጎ ፈቃዱ የእግዚአብሔር ፈቃዱ በጎ ነው። የእግዚአብሔር ፈቃዱ በጎ ነው። ይህን ዓለም የፈጠረ የእግዚአብሔር ፈቃድ ነው። እኛን ካለ መኖር ወደ መኖር ያመጣ የእግዚአብሔር ፈቃድ ነው። የምንሞቀውን አየር፣ የምንሞቀውን ፀሐይ፣ የምንተነፍሰውን አየር በነፃ የሰጠን የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። የሚጠቅሙን ታላላቅ ነገሮችን ያገኘነው በሱ ፈቃድ ነው። ዘላለማዊ ህይወታችን በሱ ፈቃድ ከሆነ ጊዜያዊ ህይወታችን፣ ጊዜያዊ ኑሯችን በፈቃዱ ለምን ይመራል እያልን ለምን እንከራከራለን? ዘላለማችንን የሚገዛው ፈቃድ ጊዜያዊ ኑሯችንን እንዲገዛ ለምንድን ነው የማንፈቅድለት ወገኖች? የእግዚአብሔር ፈቃዱ መልካም ነው። ፀሐይ የእግዚአብሔር ፈቃድ ናት። አየር የእግዚአብሔር ፈቃድ ነው። ወንጌል የእግዚአብሔር ፈቃድ ነው። የዘላለም ህይወት የእግዚአብሔር ፈቃድ ነው። ጸጋ መንፈስ ቅዱስ የእግዚአብሔር ፈቃድ ነው። ቤተክርስቲያን የእግዚአብሔር ፈቃድ ናት። ታላላቅ መልካምነቶች የእግዚአብሔር ፈቃድ ናቸው። እኛ ግን የእግዚአብሔርን ፈቃድ እንፈራለን። ፈቃድ ይሁን ለማለት እንፈራለን። የምንፈልገውን ነገር የሚያሳጣን ነው የሚመስለን። እግዚአብሔር የማይጠቅመን ነገር ተቃዋሚ እንጂ የሚጠቅመን ነገር ተቃዋሚ አይደለም። ወገኖቼ ፈልገን ካገኘነው ሳንፈልግ ያገኘነው ይበልጣል። እቺ እስትንፋሳችን እኮ በፍላጎታችን ያገኘናት አይደለችም፣ በእግዚአብሔር ፈቃድ ነው። በኤርምያስ 29 ቁጥር 11 ላይ ኤርምያስ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብን ያውቃለሁ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ልብ አድርጉ። የእግዚአብሔር ሐሳብ የመጀመሪያው ፍጻሜ ያለው፣ የሰው ግን ጅማሬ ያለው። የእግዚአብሔር ፈቃድ ምን አለው? ፍጻሜ አለው። ፍጻሜ ያለው ወገኖች፣ ውበት የሚለካው በፍጻሜው ነው፣ በፍጻሜው ነው። ስለዚህ እግዚአብሔር ውብ ነገርን ያደርጋል እንደ ሐሳቡ። የእግዚአብሔር ፈቃድ ተስፋ አለው። ተስፋ ምን መሰላችሁ? መጀመሪያ በመሰጠቱ ልብን የሚያስደስት፣ ቀጥሎ በመሆኑ የሚያፍነከንክ ነው። ድርብ ደስታ ማለት ነው። ድርብ ደስታ ነው። የእግዚአብሔር ሐሳብ ባለ ድርብ ደስታ ነው። የሰው ፈቃድ ግን ወገኖቼ ድርብ መቃብር ነው። ፎቅና ምድር ያለው መቃብር ነው። ተስፋ የሰላም ሐሳብ። የእግዚአብሔር ሐሳብ የልብን ማዕበል ጸጥ ያደርጋል። የእግዚአብሔር ፈቃድ የልብን ጭንቀት ጸጥ ያረጋጋል። የኛ ሐሳብ የኛ ፈቃድ ግን ሲሆን እንናወጣለን፣ ሰላም እናጣለን፣ እንታወካለን፣ እንረበሻለን፣ መጽናት መቆም ያቅተናል። የእግዚአብሔር ፈቃድ ፍጻሜ አለው። የእግዚአብሔር ፈቃድ ተስፋ አለው። የእግዚአብሔር ፈቃድ ሰላም አለው። ይሄ ፈቃዱ ይሁንልን። አሜን። በበጎ ፈቃዱ እንደወደደ የዘላለም ሕይወትን የሰጠን እንደወደደ ነው። ሕግ የሚያስገድደዋል፣ እግዚአብሔር ሕግ አላስገድደው። ውለታ የሚያስገድደዋል፣ እግዚአብሔር ውለታ አላስገድደው። ይሉኝታ የሚያሰራዋል፣ እግዚአብሔር ይሉኝታ አላሰረው። እንደወደደ የዘላለም ሕይወት የፍቅሩ ስጦታ ነው። አንድ ልጁ የፍቅሩ ስጦታ ነው። እንደወደደ በኢየሱስ ክርስቶስ ሥራ
በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። የክርስቶስ ሥራ ምንድነው? የክርስቶስ ትልቁ ሥራ በመስቀል ላይ ስለኛ ቤዛ ሆኖ መሞቱ ነው። መስዋዕትነቱ ነው ትልቁ ሥራ። እንደ እግዚአብሔር ፈቃድ የኖረ ብቻ አይደለም፣ እንደ ፈቃዱም የሞተ ነው። በሞቱ አባቱን ያከበረ ነው። አስቀድሞ ኑዛዜ ይጻፋል። ይሄ ርስቴ ለገሌ፣ ይሄ ርስቴ ለገሌ፣ ይሄ ርስቴ ለገሌ ተብሎ ይጻፋል። ያ ወዳጅ ነው ርስቱን የሚናዘዘው። ርስቱ በእጅ የሚገባው ግን ተናዛዡ ምን ሲሆን ነው? ሲሞት ነው። ከዚያ በኋላ የኑዛዜውን ወረቀት ይዞ ያጠበቃ ይሟገታል፣ ያከፋፍላል። አስቀድሞ እግዚአብሔር ለኛ የሰጠው ተስፋ፣ ለኛ የሰጠው ርስት ይጸና ዘንድ ክርስቶስ መሞት ነበረበት። ክርስቶስ ሲሞት ኑዛዜው ጸና። እሱ መሞት ብቻ አይደለም፣ ከሞት በተነሳ ጊዜ ደግሞ ለርስታችን ጠበቃ ሆኗል። እግዚአብሔር ይመስገን። ለርስታችን ጠበቃ ሆኗል። ባንብላችሁ ጥቅስ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ጠበቃው በሕጉ መሰረት ይሄ ይደረግለት ይላል ለደንበኛው። በደሜ መሰረት ይሄ ይደረግላቸው የሚለን ጠበቃ የርስት ተስፋ ይሰጠን፣ ርስቱን በሞቱ ያረጋልን፣ ይገባቸዋል ብሎ በከሳሽ ፊት ደግሞ ይሰጠን እሱ ነው። ክብር ለስሙ ይሁን። ልጆች ልንሆን ምን ልንሆን? ልጆች ልንሆን። ወገኖቼ ልጅነታችን የተመለሰው በክርስቶስ ነው። በእግዚአብሔር ፊት በባሪያ አቋም አይደለም፣ በልጅ ወግ የታየነው በክርስቶስ ነው። በብዙ ቤቶች ላይ መልካም ልጆች ከደጅ የወደቀ የተጣለ የተረሳ ተስፋ ያጣን ሰው ጎትተው ቤታቸው ይዘጋባሉ። ልጁ ስላመጣው እንዳይከፋ ያሉ ወላጆችም ይቀበላሉ። ከጊዜ በኋላ ያ በልጁ ተጎትቶ የመጣው ልጅ በዚያ ሰውዬ በዛ አባወራ ይጠራል። የከተማው ታሪክ ነው። ብዙ ታሪኮች ናቸው እንደዚህ ያሉት። ባዝነን ተቀበዝብዘን የነበርነው ልጁ ክርስቶስ ፈለገና ወደ አባቱ ቤት አመጣ። ከዚያ በኋላ በአባቱ ስም መጠራት ጀመረ። እሱ ወልደ እግዚአብሔር ተብሎ እኛን ውሉደ እግዚአብሔር አሰኘን። ክብር ለስሙ ይሁን። አሜን። ይሄ ልጅነታችን ግን የሚገለጥበት ዘመን አለው። አሁን የልጅነቱን ተስፋን የጨበጥነው ልጅነቱ የሚገለጥበት ዘመን አለው። አንድ ጥቅስ እናንብብ። በሮሜ 8 ቁጥር 18 ጀምሮ እናንብብ እስቲ። ለኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። እግዚአብሔር ካዘጋጀልን ክብር አንፃር፣ ከተዘጋጀልን የመንግስተ ሰማያት ተድላ አንፃር የዚህ ዓለም መከራ ምንም ነው፣ ለመናገር የሚያሳፍራል። እኛ አሁን ስለ መከራችን ትልቅነት ነው የምናወራው፣ ስለ ፈተናችን ማብቂያ የለሽነት ነው የምናወራው። መንግስተ ሰማያት በደረስን ጊዜ ግን ምንም እንዳልሆነ ይገባናል። በዚህ ዓለም ላይ እድሜ ልካችንን የተቀበልነው መከራና ፈተና በመንግስተ ሰማያት የአንድ ደቂቃ ደስታ ይካሳል። ከምንቀበለው ክብር አንፃር የዚህ ዓለም መከራ ምንም ነው። ቁጥር 19 ላይ
የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና። ፍጥረት እንስሳቱ፣ አራዊቱ፣ እጽዋቱ፣ ማያቱ፣ ባህራቱ እነኚህ ሁሉ ፍጥረታት የእግዚአብሔርን ልጆች መገለጥ ይጠባበቃሉ። ለምን ነው የሚጠባበቁት? ፍጥረት ሁሉ በቋንቋቸው ጌታ ሆይ አንተ የቅን ፈራጅ አይደለህም ወይ? አዎ ነኝ። ሰው በበደለኛ የምንጨነቀው ለምንድን ነው? አራዊቱ ሁሉ ደኑ እየተቃጠለብን መኖር ያጣን፣ ወዴት እንደምንሄድ ሳናውቅ እንሰደዳለን። እጽዋቱ ሁሉ እንነዳለን፣ እንቆረጣለን። ውሃው ሁሉ እንበከላለን በሰው ክፋት፣ በሰው አመጻ። ምንድነው ጌታ ሆይ አንተ የቅን ፈራጅ አይደለህም ወይ? እግዚአብሔር መለሰላቸው፣ አዎን የቅን ፈራጅ ነኝ። ሰው በበደለ ጊዜ ለሰው የሆነው ሁሉ አብሮ ተጨነቀ። ሰው ባረፈ ጊዜ ለሰው የሆነው ሁሉ አብሮ ያርፋል። ስለዚህ ልጆቼ ገና በዓለም እየተጨነቁ ነው ያሉት። እነሱ ያረፉ ከእናንተ ታርፋላችሁ አላቸው። ማንበብላችሁ ቀጥሎ ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ልብ አድርጉ፣ በተስፋ ስላስገዛው ነው። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። የመንፈስ በኩራት ተቀበለናል። ይሄ የመንፈስ በኩራት ነው። ቃሉን መስማት በእፍታውን አግኝተናል። እፍታውን አግኝተናል። መዘመሩ እፍታው ነው። መቀደሱ ማስቀደሱ እፍታው ነው። ህብረቱ እፍታው ነው። ይሄ የምንለዋወጠው ፍቅራችን እፍታው ነው። የምንሰማው ቃል እፍታው ነው። በኩራቱን አግኝተናል። ግን ሙሉ በረከቱ ምንድነው? የሰውነታችን ምንድነው? የሰውነታችን ቤዛ የሆነውን ልጅነት። የእግዚአብሔር ልጆች ተብለናል። ነገር ግን እንደ እግዚአብሔር ልጆች አይደለም የምንመላለሰው። የምናስበውና የምንሆነው የተለየ ነው። ልባችን ቅድስናን እያሰበ እግራችን ኃጢአትን ይረግጣል። ወገኖቼ መውደቃችን ብዙ ጊዜ ምርጫችን አይደለም፣ አቅም ማነስ ነው። አንድ ቀን ግን ይሄንን ስጋችንን ይቀይርና አዲስ አካል ያለብሰናል። የኃጢአት ምኞት የሌለበት፣ የኃጢአት ፈተና የሌለበት፣ መጎምጀት የሌለበት፣ ዓለምንም ማይወድ ለዲያብሎስ ሽማይ አዲስ አካል ያለብሰናል፣ ክርስቶስን የሚመስል። ያን ጊዜ ነው ረፍታችን። እንደ እግዚአብሔር ሐሳብ የሆነውን ማንነት ስንጎናጸፍ ያን ጊዜ እናርፋለን። ፍጥረትም ያን ጊዜ አብሮ ያርፋል። ወገኖቼ እንደዚህ ያለውን ተስፋ እግዚአብሔር አዘጋጅቶልናል። ስለዚህ ልጅነታችንን ምንም በተስፋ ብንቀበለው የሚገለጥ ነው። እየተጠባበቅነው ነው ያለነው። ፍጹም እንደ እግዚአብሔር ልጆች ባለ አቋም፣ እንደ እግዚአብሔር ልጆች ባለ ቅድስና ክርስቶስን በመምሰል ሕይወት የምንገለጥበት አዲሱን የትንሣኤ አካል እየተጠባበቅን ያለነው። ወደ ጥቅሱ ለመልሳችሁ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። አያችሁ፣ ልጅነታችን የሚገለጥ ቅድስና ክርስቶስን የመምሰል ተስፋም ነው። እግዚአብሔር ይመስገን። እንደዚህ ባለ ወግ፣ እንደዚህ ባለ ክብር፣ እንደዚህ ባለ ሙሽርነት፣ እንደዚህ ባለ ከፍታ የምንኖርበት ዘመን ከፊታችን ነው። የዓለም መጨረሻ የምንለው የዘላለም ሕይወት መጀመሪያ ነው። ወገኖቼ አዲሱ ዘመን እንዲጀመር አሮጌው ዘመን ማለቅ አለበት። የዓለም ዘመን አርጅቷል።
ነትቧል ወገኖቼ፣ አርጅቷል፣ ነትቧል። ይሄ ዘመን አሮጌው ዘመን ሲፈጸም አዲሱ ዘመን ይጀምራል። አዲስ እንደሆነ ለዘላለም ይኖራል። ክብር ለስሙ ይሁን። ሳምንት ከቁጥር 6 ጀምሮ እንቀጥላለን። በረከቱ ለኛና ለወገኖቻችን ሁሉ፣ ክብሩ በሰማይ ለሚኖር ለእግዚአብሔር ይሁን። አሜን።